ሰላም ቤተሰብ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉ እናመሰግናለን يتبارك لك هاتوا بوتنا نيالك هاتوا بوتنا نيالك تبارك الله أكبرك عندك أنت بجمالك أنا أكبر لا تمارك أبدا تبارك الله ولا ونجد هايدا تجي من وجهك أنا dari dia baru bagi ini tabarak ada di mana betul mereka ada betul di sini udah boleh ke kamera terus kasih tahu siapa iya jadi ya udah bakal deh lama nih atau desaling dia fellow bahas cakap biru yang nampak ada sih atau desaling desaling kok jadi negan dia apa waduh yang mana teman bicara dia mana biasa nama ada mana sih nanti udah እሳቸው እንደሆነ የሄቨንና የሄቨን አባቶች አላቸው ገባ ዳጊ ቆይ ለምንድን ነው የፈለገው እንዴ አይ መጨረሻ እንደው ፎከራ አደረገው ማለት ነው ማለት ማን ይፎከረው ኢየሱስ ነው አንዴ ኢየሱስ ደግሞ ምን ብሎ ነው የፎከረው እንዴ ባለፈው ለምን ከሷ ጋር ተያየው ብሎ በቃ አስተነቀቀኝ ለአባት እናገራለሁ ብሎ እኮ ኢየሱስ አይገርምሽም እኔ እኮ ለአባቷ እናገራለሁ ሲል እያስፈራራ ይመስለኝ ነበር ነው ፎከራ አደረገ ለአባቷ ምን ብሎ ሊነግራቸው ነው ያው ገድሽ ሰሞች አለው ሊማ ምን መሳሳም ያልከ በዚህ ያልቺ እንደምታስብ አይደለም ማየድረሽ ጭራሽ ብለህ ባደባባይ ተረከው አንተ ልጅ ወይ ይሄ መርዶ ነገር ሲያው ትራፊክ ጥሩምባ ነው ይመስል ይሄ መነጽራ ምን ጥሩምባ ነው አንተ ነው የምታበቃለህ እንጆ እቺ ልጅ አስገድደህ አንተ ቦቸራ ግን ምን አይነቱ አይናውጣ ነህ በፈጣሪ እኔ ደግሞ ምን አደረኩ ተሰማታለህ የፈለገ ቢሆንስ እንዴት እሺ ብለህ ትሰማላታለህ ምን እሱ ጋር እንዴት አመች ለምን አስበሽ ነበር አይ ኧረ እኔ ምንም አላሰብኩም ገባኝ ምንድን ነው የገባህ ዛሬ ላንቺ ለምስልሽ ወደ ሰው ማለት ቦቸራ ይሁን እንካት ነህ እሺ እዚህ የእንግሊዘኛ ሰኪን አረግፋለሁ ብዬ ሳስብ ረደገ አባረረው እንደባረረ ተጠቅኝ ወይ በነጥራ ብቻ ይለው ማለት ነው ወይኔ ጉዴ እሺ ቆይ አሁን ቦቸራ ይመር ቢባረርስ አረ ሚኪ በጣም ነው ቂርቆስ የሆነ መላ ፈልግልኝ አሁንም ጓ እንዳለችብህ ነው አንደኛውን እኮ ጓ ብላ በቅር ይሻላት ነበር እንዴት በቃ ስንገናኝ ጭዌ የለ በቃ የሆነ አዛሙድ ውስጥ ነን አንተ ፋራን እንዴ ምንድነው በቃ ከፒያሪ ጋር ያለኝን ጉዳይ ፈትቻለሁ ምናምን ብላ አትገላገልም እንዴ ሞክሬያለሁ እኮ እና ምን ግን በቃ እኔ ከፒያሪ ጋር አንድም ኮንታክት እንዲኖረኝ አልፈልግም የምርህን ህፃን ቂርቆስ ነው የምሬን ቆይ ምንድነው ያስደበራት አላውቅም እኔ ግን ሳስበው የሆነ የጎረበጣት ነገርም አለ ያው ድሮ ከፒያራችን ጋር ሞቺባ ስለነበር ሳገኛት እየደበራት ነው መሰለኝ አንተ እሷ ደግሞ ምን ሆና ነው ይሄ እኮ በቃ ያለፈ ነገር ነው እሷ እንደዚህ አታስብማ ግን እኮ ፒያሪ አናግራኛለች ምናምን ብላ ነግራኝ ነበር ቢሆንም እሷ መስሚያው ጥጥ አንተ ምን ሆነ ነው ነቃበል ተረጋጋ እንጂ ምን ሆነ ነው በቃ እኔ ከፒያሪ ጋር ያለ ነገር ጭው እንደሆነ ወይላታለሁ እሺ መሰማ አይመስለኝም ግን ሞክር አስቴል ሞክራለሁ ግን ይኸውልሽ ሸራሽ መሬት እየነካ ተቸግረናል ሰብሰብ አድርጊ እናትህ ተወኝ ኧረ የሆነ መላማ መፈለግ አለብኝ ይሄ ልጅ ይሞታል ሀጀሪ ፒስ ነው ሰላም ነው አለሁልሽ ሀቢብቲ ጭንግል አትጃጃልብኝ ደግሞ ምን አጠፋ ሀቢብቲ ጭራሽ ነገርኩህ አስደበርኩሽ እንዴ በጣም ነው እኔ ሀቢብቲ ጄሪ ምናምን ስትለኝ ምንም ነው ሙድህ የማይመስለኝ እና ማን ብዬ ልጥራሽ እንዴት መሰለህ ጄሪዋ እዳጉላሻል ወይ ስትለኝ ነው እኔ ደስ የሚለኝ ታታይ ድረሽ ደግሞ ይሄንን ነው ከየት አመጣሽው ወደድከው ታታይ ነሽ ስለሽ እንዴት እንደወደድኩት ደግሞ አፍሽ ላይ እንደማር እንዴት እንደጣፈጠ አያ አንተም ጄሪዋ እያልክ በማንነት ስታወራኝ እንዴት እንደሚያምርብህ ምን ላድርግ ብለሽ ነው አንቺው የከተሜውን እኮ ልዝለቀው ብዬ ነው ቦቼ ለምን እንደሚመቸኝ ግን ታውቃለህ ለምንድን ነው የከተሜውን ለመርኩ ብሎ የባላገር አነጋገሩን አይረሳም አንቺ ደስ ይበልሽ እንጂ ከቴ ባላ አረገረግ በባላገሩ ነው ማጋሽ ጄሪዋ ጄሪው እያልኩ ካንተ አልፎ እኔ ራሴ የባላገር ዜን እየተለማመድኩ እስኪ ምታይ ማንዴ ሞት ራ እርክ እንደው ልቤ ውስጥ ዝልቅ ብለሽ ትገቢ ተሰማኝ ግን ሄደህ እዛ በልበል እዛው በጸበል ምን አጠፋው ደግሞ እቺን አለችኝ ብለህ በፎንቃ የተጃጃላሉ ደግሞ ኧረ እሱስ መች ወጣኝ ባይወጣ ነው የሚሻለው እኔ የምልህ ማርክ እስኪ ስለ ገጠር ንገረኝ ምን ላጋሽ እዛ እያለህ
ቺክ ነበረች አይደል? ኧረ የከንፈር ወዳጅ ማለትሽ ነው እንዴ? አዎ እሱ ማለቴ ነው። እስኪ ንገረኝ። ይቅርብሽ። ምን ችግር አለው? ስለሷ ማውጋት ከጀመርኩ አመሬ ነው እንደ ስትልውጥ የሚለው። ምን ትሆናለህ? አይሆኑ ሆናለሁ። እርፍ! ጭራሽ አይሆኑ መሆን። ኋላስ? እንደዛ እስከሆነማ ይቅርብኝ። ማርክ ቦሽን ይተዋል እንዴ? ያው እዛው ካፌ ይሆናል። ወይኔ በጀሪ ሞት። ሄቨን ምን ሆና ነው እንደስተናዳ የምትመጣው? ያ መከራኛ ጆሲ አናዳት ነው። አይ ጆሲ ምን እንደሚሻለው። ቆይ እኔ ከፈለኩ ሰው ጋር መቀራረብ አልችልም? ትችያለሽ። ነው ተቀመጭ። መጀመሪያ ማን አባቱ ነው አንቺን ከፈለግሽው ሰው ጋር እንዳትሆኝ የሚያደርግሽ? አልፈልግም። አታገኘኝ ስለው አይገባው? ያው ጭንቅላቱ ድንጋይ ስለሆነ ነው። ይሄማ ድንጋይ ብቻ ሳይሆን ከድንጋይም የባሰ ነው። ቆይ ማን ነው እሱ? ማርክ በዚህ ሰዓት ማን ነው ምንድን ነው አይባልም። ቆይ እሺ እኔ ምን ባደርገው ነው የሚፈታኝ? እሱን አላውቅም፣ ግን ደግሞ የሆነ መንገድ እንፈልጋለን። ቆይ እናንተ ሰዎች ስለማን ነው የምታወሩት? ምንም እየተግባባን እኮ አይደለም። አንተ ደግሞ ስለ ዮሲያስ ነው። አሁንስ ገባ? ስማ ገብቶኛል፣ ግን የሁሉ ቁጣ ምን አድርጎ ነው? ቦቼ ዳይሬክተሩ ይፈልጋል ተብሎ ቢሮ ተጠራ። ምን ቦቼ ያልሽው? አዎ ይችን ይወዳል ማንደፎ። ቆይ ምን አድርጎ ነው? አላውቅም፣ ግን የጠረጠርኩት ነገር ከሆነ የኔና የዮሲያስ ነገር ይለይለታል። ምንድን ነው የጠረጠራችሁት? ባለፈው ከሄቨን ጋር ያለህን ቀረቤታ ካላቆምክ ለአባቷ ነው የምነግረው ብሎ አስፈራርቶታል። ቦቼን? አዎ ቦቼን። እረቅ። ቆይ እሱ ማን አባቱ ስለሆነ ነው ወንድም የቦጋላ ላይ የሚሸብረው? እንጃለት። ቆይ እሺ አሁን ቦቼት ነው? አባቢ ጋር ቢሮ ነው ያለው። ቢሮ የተጠራው ዮሲ አከሳስሮ እንደሆነ ግን እርግጠኛ ነሽ? አይደለሁም፣ ግን እርግጠኛ ነኝ ከሱ ውጪ ማንም ሊሆን አይችልም። እሺ ዮሲን ሳናገርሽው? ላናግረው ስል ከቤቴ ጋር ናቸው። እስኪለያዩ እየጠበኩት ነው። መሄድ አለብኝ። ወዴት ነው? ወንድሜ ሲጠቀም አቆም ያለኝ እና ማህበሮ ሲወጣ ሂጅ ከሱ አጠገብ ሆናለሁ እንዴ? ቦቼን ማለት ነው ጄሪሙች። እሱ ከሆነ ግን እንደዚህ ያደረገው በጣም ነው የምንጣላው። ባይሆን ደስ ይለኛል፣ ግን ምን? ስድስተኛው ስሜቴ የሆነ ነገር ሹክ እያለኝ ነው። ምን አለሽ? ለሄቨን አባት ስለ ቦቸራ የነገራት ዮሲ ነው እያለኝ ነው። ይኸው ጄሪ አየሽ አይደል? አንቺ ደግሞ ተረጋጊዛ። ምንድን ነው ስድስተኛው ስሜቴ እኮ ነው ሹክ ያለኝ። እና ያንቺ ስድስተኛ ስሜት እኮ አይዋሽም። እሱማ አይዋሽም፣ ግን ደግሞ አንቺ ስለተናደሽ ሊሆን ይችላል። ጄሪ አቤት። ቆይ አንቺን እንደዚህ ከመሬት አንስቶ እንዲህ ቱግ ያደረገሽ ነገር ምንድን ነው? ለቦቼ መባረር ምክንያት መሆን ስለማልፈልግ ነው እንጂ ሌላ ነገር የለም። ማለትማ ያው ልብሽ ውስጥ የሆነ የተቋጠረ ነገር ካለ ብዬ ነው። ምንም ለቁም ነገር አትሆኝም አንቺ ራስሽ። ተው ስድስተኛው ስሜቴ ተው በቃ የሆነ ነገር ዝም ብለሽ ሹክ አትበለኝ። ተው አንተ ራስህ የሆነ ችግር አለብህ እኮ። ልመንህ አልመንህ። አይ ተው ሹክ አትበለኝ። ከሰው ጋር ታጣላኛለህ። ተው ሹክ አትበለኝ። እንግዲህ ከኔ ከጸጋ ጋር ለመጋባት መጨረሻ ነው። እኔ ውድ የድሮ ጓደኛ እንዴት ነሽ? በእናትሽ ቅጥል አላልኩም ለማለት እየሞከርሽ ነው? ስታስቢ ለምን እቀጥላለሁ? እንዲሁም ለሰጠሽኝ ነፃነት ላመሰግንሽ እያሰብኩ ነው የመጣሽ። ይህንን ሳይኮሎጂ የተናገርሽው ለሌላ ሰው ቢሆን ኖሮ ሊያምንሽ ይችል ነበር። እኔ ጸጋን ግን በደንብ ታውቂኛለሽ አይደል? ለማንሰራረት የምትሞክሪበት መንገድ ሳላደንቅልሽ አላልኩም፣ ግን እመኚኝ መቼም አይሳካልሽም። እሺ? ኧረ እባክሽ። አዎ መቼም ቢሆን አይሳካልሽ። ሄለን ተይ እስቲ እሱን እናያለን። ለማንኛውም ላደረግሽልኝ ነገር ሁሉ ላመሰግንሽ እፈልጋለሁ። ምስጋናው ለምኑ ነው እባክሽ? እርግጥ ነው ከቤዛ ጋር እንነጋገርም፣ ግን ደግሞ ገና ለገና ጸጋ ምን ታደርጋለች ብዬ የማስበው የምጨነቀው ነገር በሙሉ የለም በአሁኑ ሰዓት። ለዛም ነው ላመሰግንሽ የምፈልገው። ሌላ የለሽም? ሌላም አለ። አንድ ጥሩ ትምህርት አስተምረሽኛል። እሺ እኔ ተማሪ ደግሞ እሱ ምንድን ነው? የሆነ ነገር ተፈጥሮ ከምንጨነቀው ጭንቀት ይልቅ ያ ነገር ይፈጠር ይሆን እያለን የምንጨነቀው ጭንቀት ይጎዳናል። ምን ማለት ነው? ለቤዛ እኔ የነገርኳትን ነገር በሙሉ ትነግሪያታለሽ ብዬ ሲጨነቅበት የነበረበትን ወቅትና አሁን ያለሁበትን ወቅት ሳስበው የድሮ ሄለን በጣም ታሳዝነኛለች። አይመስለኝም። እንዲመስልሽም አልጠብቅም። እኔ እኮ እንደዚህ ቅጥል እያሉ ስሜትን የመደበቅ አመል ከየት እንዳመጣሽ ነው ግራ የሚገባኝ። ሌባ እናት ልጇን አታምንም ማለት ያለኝ ምን ማለት ነው? ሁሉም ሰው እንዳንቺ ቅጥል እያለ የውስጡ ስሜት መደበቅ የሚችል ይመስልሻል? እና አሁን ድብን ብዬ አልተቃጠልኩም እያልሽኝ ነው? እንደውም ውስጤ እየተሰማኝ ያለውን ሰላም ባሳይሽ ምንኛ ደስ ባለኝ። ከሆነ ጥሩ። ለማንኛውም ከዚህ በላይ ከሴጣን ጋር መቀመጥ ለእኔ ጥሩ አይደለም። እሺ እባክሽ፣ ከአንቺ የባሰ ሴጣን የለም። አንድ የመጨረሻ ነገር። ምንድን ነው? የጊዜ ጉዳይ ነው እንጂ እኔና ቤዛ መታረቃችን አይቀርም። ባይ ይሁንሽ እስስት። ቆይ ቤዚት እየነገርሽኝ ያለው ነገር ግን ከምርሽ ነው? የምሬ ነው እያልኩሽ አይደል? እንዴት ትውሻል? ቆይ ግን ይሄ ቦቸራ የሚባል ልጅ ምን ብናደርገው ነው የሚሻለው? አላቅለትም። ብቻ ግን ሄቨን እንደሳመችው አባቷ ከሰሙ ያለ ጥርጥር ከትምህርት ቤት ነው የሚያባረሩት። ምን ጭራሽ ስማለች እንዴ? ነገሩ እንግዲህ እንደዛ ነው። ቆይ ግን እንዴት ሳመችው? አንቺ ደግሞ ሰውን እንደሚሰማው ነው። ግን ምኑን ነው የሳመችው? ያው እንግዲህ ለጊዜው ጉንጩን ነው። እሰይ ጉንጩ መሆኑ በጣም ቆንጆ ነው፣ ምክንያቱም ቅጣቱን ያቀልለታል። ብቻ ፈጣሪ ብሎለት ከዚህ ነገር ይወጣ እንጂ ሄቨን የምትባል ልጅ አጠገብ እንዳይደርስ ማድረግ አለብን። ቆይ እንዴት አድርገን ነው እሱ አጠገብ እንዳይደርስ የምናደርገው? አላውቅም። ብቻ ወይ ላቡሽም ለሚኪም ተናክሮ እንዲመክሩት ማድረግ ነው። ውይ ቤዚቲ፣ መች ቦቸራ የሰው ሀሳብ ይሰማና? ታዲያ ቆይ አይናችን እያየ ይባላል።
አይ እንደሱማ ከሚሆን ምን ሞክርለት ይሻላል። ቆይ እኔ እናቴ ላይ ስፈልግ ነበርኩ። ደግሞ ምን እሺ ነው? ያሬድ ደግሞ ዛሬ ምን እሺ ሆኖ ነው? ያሬድ ምን ሆነ? ከቀን ጀምሮ እኮ ሙዱ አሪፍ አልነበረም። እሱም ነው እንዴ? አይ እሱ ብቻ አይደለም። ታዲያ ምንድን ነው? አሁን እኮ ከትምህርት እኮ አስፈቅዶ ወጣ። ወዴት? ወደ ቤት ነዋ። ዛሬ የምርህን ነው? አዎ የምሬን ነው። ቆይ ምን እሺ ችግር አለ እንዴ? ቆይ ለምን ወደ ቤት እንዴት አልጠየቀውም? ጠይቄዋለሁ። እና ምን አለ? ሙዲ አሪፍ አይደለም፣ ሙዲ መቀየር ምናምን አለብኝ ነው ያለው። እሺ ሌላ ያለህ ነገር የለም እንዴ? አዎ እንደውም ከትምህርት ቤት ስትወጪ ባለፈው የደነስንበት ቦታ ቆሜ እጠብቅሻለሁ ብሎሻል። ምን ነው? ቆይ ባለፈው ደነሳችሁ ነበር እንዴ? ምን አገባህ? አሃ ደነሳችሁ ማለት ነው። ቆይ እንዴት እንዴ የደነሳችሁት? አንተ ቆይ ምን እሺ ነው የምታወራው? ደግሞ ምን ሆነሽ? ወይኔ ጉዴ! ቆይ ካፕል ከመጀመሩ ነው እንደዚህ የሚደንሰው? አሃ ቆይ እንዴት የደነሱት? እንዲሁ ምን አይነት ዘልዛል የሆነ ልጅ ነው በእናታችሁ? እኔ ገደሉ ነኝ። የራሳችሁ ጉዳይ። እሺ ጅል ቤት ጠብቂ። ለማንኛውም ያሬድ እንዳቀልሎሻል። አሸኛት። እዮሴ እርሰ መምህሩ ግን ለምንድን ነው ቦቸራ የሚጠሩት? እኔ እንጃ። ለነገሩ ልጁ የማይነካካው ነገር የለም። ምናልባት ከኢቨን ጋር ተጣልተው እንዴ? አይ እንደዛ እንኳን አይመስለኝም። እና ምን ሊሆን ይችላል? ምናልባት ሰሞኑን ስርስሯ እያለ እንደሆነ አውቆበት ሊሆን ይችላል። እሱማ ሊነግራቸው ይችላል። አላውቅም። ግን አንቺ ለምንድን ነው በዚህ ልክ የተጨነቅሽው? አይ ተጨንቄ ሲሆን አለ አይደለ በቃ እንዲሁ ነው። ለማንኛውም ማን እንደሆነ በቅርቡ ልናቅ እንችላለን ብዬ አስባለሁ። እዮሴ የሆነ ነገር ልልህ እፈልጋለሁ። ምንድን ነው እሱ? አንተም ከዚህች ልጅ ጋር ያለህን ነገር በልኩ እንድታደርገው እፈልጋለሁ። ከኢቨን ጋር? አዎ ከኢቨን ጋር። እኔ እና እሷ እኮ ምንም አይነት ግንኙነት የለንም። እሱማ አውቃለሁ። ግን ደግሞ የጀመራችሁትን እልህ ተከትሎ በተደጋጋሚ ጊዜ እየተገናኛችሁ ነው። እናማ ሄዳ ላባቷ የሆነ ነገር ብትል ወይ ደግሞ ቡቻራ ላይ ያቀሳሰረው ሰው አንተ ላይ እንዳያቀሳሰርብህ እፈራለሁ። ውይ እንደሱ እንኳን አታስቢ። ማንም ሰው እኔን እንደዛ ሊያደርግ አይችልም። እንዴት እርግጠኛ ሆንክ? ምክንያቱም እኔ ዮሲያስ ይዘናል ጠላት ስለሌለኝ። እንደዛ እንኳን አይምሰልህ። እንዴት? የሆነ የሚያፈቅራት ሰው ካለ የሆነ ነገር ብሎ ሊያስጠቆር ይችላል። እናማ ተጠንቀቅ። ቤተሻለ ምክርሽ አመሰግናለሁ። ግን ብዙ አታስቢ እሺ? ቻው። ወይ ዮሲ ምን ባደርግ ነው የሚሻለው? ሄሏችን አንቺ የቁቅ ማድረግ ግን እየሰራሽ ያለሽው ነገር በጣም ነው የሚያስጠላው። እውነት በጣም ነው የሚደብረው። ደግሞ ምን አደረኩ እንዴ? ምን ሆነሻል? ይሄ ያ ምስኪን ልጅ ይኸውልሽ ለምቡጩ መሬት ለመሬት እያዝረከረከ እየተንቀሳቀሰልሽ ነው። አንጀት ሲበላ ብታዩ። አቡሻ እንዴ? አዎ አቡሻ። በነገርሽ ላይ እኔ ለእሱ አስቤ አይደለም የመጣሁት፣ ለአንቺ አስቤ ለአንቺ ጭንቅ ብሎኝ ነው የመጣሁት። ለምንድን ነው ለእኔ የምትጨነቀው? ይኸውልሽ እሱ መሬት ለመሬት ለምቡጩ ባዝረከረከ ቁጥር ምን ይሰበስባል? ኮብልስቶን፣ ድንጋይ፣ ጠጠር ምናምን ይሰበስባል። ከዛ አንቺ እሱን አገኘው ብለሽ ሸራ ትበያለሽ አይደል? ሸራ ስትበይ ምን ይፈጠራል? ቆያልሽ እንደ ጉሽ ጠላ ስተፊ አንዴ ድንጋይ፣ አንዴ ጠጠር፣ አንዴ ኮብልስቶን እማታፊው ምን አለ ብለሽ ነው? እኔ ግን ጨዋታዎችን ከየት ነው የምታመጣው? ይሄ ጨዋታ አይደለም፣ የምሬን እኮ ነው። እኮ ብታይ አንጀት ነው የሚበላ፣ አንጀት ነው የሚበላ። ድብር ብሎት ቤት ተቀምጦ እኔ ሳደበረኝ አንቺ ያልደበረሽም ብዬሽ እስቲ ፋብለሽ እኮ ነው ያለሽ አንቺ ቢሆንሽ ነው። እሺ ምን አድርጊ ነው እያልከኝ ያለው? በሆነ ሰዓት በቃ የልቡ ድራም ላንቺ ነው የሚመታው አይደል? በቃ እንደምን ብለሽ ወይዬ ቢሆን አይደለ? የምሬን ነው። እኔ አልቀለድኩም። እኔ ግን ሳስበው እንደዛ ይመስለኛል። እንዴት? እኔ እንጃ የሆነ ያልወጣለት ስሜት ያለ ይመስለኛል። አሁን ገባኝ። አሁንም የፒያራችን ጉዳይ ነው። አዎ ስለ ፒያራችሁ ጉዳይ ነው። ምርጥ ይላዩ ልጅ ስንማር እንግሊዝ ፔሪድ ምን ተብለን የተማርነው? አሁን የተማርነው ምንድን ነው? ፓስት ፕሬዘንት ፓስት አይደል የተባልነው? ምን ማለት ነው ይሄ? በቃ ያለፈ ታሪክ ነው። ይኸውልህ ሚኪ፣ እኔ ምንም ነገር ብዬ ውስጥህን መመረዝ አልፈልግም። ግን እኔ የሆነ ደስ ያላለኝ አንድ ነገር አለ። ምን አይነት ነገር? እርግጥ ነው እሱ ታሪክ ያለፈ ነው፣ ግን የአቡሻ ስሜት አላለፈ እኮ። እሺ ምን አይነት ስሜት? አብዝቶ ስለሷ ይጨነቃል። ከኔ ይልቅ የእሷ ነገር ነው የሚያሳስበው። ይሄ እኮ ያላለቀ ስሜት አይደለም። በቃ አለ አይደለ? ይሄ ፍሬንድሺፕ ምናምን የሚባል ስታፍ ነው። ስሜቱ እንደለቀቀው ግን እንዲያሳየኝ እፈልጋለሁ። እኛም እኮ አልፈታ ያለን ህልም ይሄ ነው። እንዴት አድርጎ ያሳይሽ? እኔ እሱን አላውቅም። ጨነቀኝ። አረ ሄሉ ላሳዝንሽ፣ ትልቅ ሰው ነኝ። ተይ ተይ ሄሉ ተይ። በጣም አካበድሽ በጣም እንዴ። ተው ሚኪ፣ እንደዚህ አትበለኝ። እኔ የሚያጋጥመኝ ነገር ውስጥ የሆነ ነገር አላጣም። በቃ አሁን ደግሞ አቡሻ ለሔዋን የሚያሳያ ስሜት ድሮ ያሳለፍኳቸውን ነገሮች ብዙ እያመጣ እየረበሸኝ ነው። በቃ አሁን ስለ ያሬድ ምናምን ታወሪ። አንድም እሱ ነው። እሱ ለቤዛ ሲል እኔን ተጠቀመብኝ። እሱን ተው። ዴቭ እንኳን ባቅሙ የሶሲ እልህ መወጣጫ ነው ያደረገኝ። እና አሁን ደግሞ አቡሽ አስሪ ፒያሪ እያለ ሔዋንን ሲጠራት አለ አይደል የሰዎች ሰከንድ ኦፕሽን እንደሆንኩኝ እየተሰማኝ ነው። አረ ተይ ግን አንቺ ልጅ ተይ ተይ። ሳታስቢ እኮ ነገሮችን ውስብስብ እያደረግሻቸው እኮ ነው። ተውኝ በእናትህ። በዛ ላይ ከቤዛ ጋር ያለኝ ነገር በቃ ትክክል ስላልሆነ ሙሉ ነገር ነው የተበጠበጠው። ሄሉ በቃ ይኸውልሽ፣ እንደዚህ ከምትሆኚ በቃ ነገሮችን ቁጭ ብለሽ ረጋ ብለሽ አስቢያቸው። ውስጤ ሙሉ ለሙሉ እንደሚያውቀው እርግጠኛ ነኝ። ስለዚህ ከሔዋን ጋር ያለውን ነገር ሙሉ ለሙሉ እንደጨረሰ እስኪያሳየኝ ድረስ በጠብቀው ነው የሚሻለኝ። ኧረ ላሽ ሚኪ፣ ብቻዬን መሆን ስለምፈልግ አሁን መሄድ አለብኝ። እስቲ አሁን እንዴት አድርጌ ነው ፊክስ የማደርገው? ሚኪ ትችላለህ፣ ትችላለህ።
በእርግጠኝነት የሰውየው ቤት ያ ነው። እኔም ይመስለኛል። እሺ አሁን ቤቱን አገኘነው፣ ሰውየውን ፊት ለፊት ምንድን ነው የምንለው? እናናግረዋለን። ምን ብለን ነው የምናናግረው? እኔ እንጃ። አንተ እውነትን እኮ ነው። ቆይ ግን ምን ብለን ነው የምናናግረው? ትራሱ ይሁን ጦሰኛ ነገር ነው። እሺ ስሙን ጠይቃል? አዎ ጠይቄያለሁ። ጠይቄያለሁ። ሰው የምታውቀው ከሆነ ተናገር። አይ እኔ ያደርቀኛል አቦ። አንተ ልጅ ልፈርሽ እንዳልገላግል። እሺ ስማ ቀስቲ፣ ከዚህ በኋላ ተሳሰተ እንዲፈርሻለሁ ምናምን እንዳትለኝ። ምን እንዳትሆን ሁሉ ነገር ትችይልህ ነው እዚህ እየዞርኩ ቁራሌው ምሎ ገባ? አዎ ገብቶኛል። እሺ አሁን ስሙ ማን እንደሆነ ተናገር። ደመረ። ደመረ ነው ያልከው? አዎ ደመረ። ምን ነው? በቃ ይሄ ሰውዬ ልጅቷ ምን እንዳደረጋት ገባኝ። ምንድን ነው ያደረጋት? ገባኝ በቃ ጩጬ እያለች በቸኮሌት አታሉ ደምሯታል። አንተ ምንድን ነው የምታወራው? ቁልቁል ነው አይደመራት። ደምሯታል ማለት? አሃ ለካ ፊደል የቆጠሩ ሰዎች ጭው አይገባሽ። አንተ ምንድን ነው የምታወራው? ሰማ እኔና ቦቼ ማለት በጣም የተለያየን ሰዎች ነን። ቦቼ ባቋራጭ ይሉታል ነው። አንተ ልጅ ቆይ ግን ምንድን ነው ችግር? ቀልዳለህ እንዴ? እኔ እንደሱ ከ3ኛ ክፍል ያቋረጥኩ መሰለህ እንዴ? በድሮ እኮ 10ኛ ጨርሻለሁ። እባክህ ወሬ አታብዛ። ሁለታችሁም ያው ናችሁ፣ ወሬ አለባችሁ። አይ ያው እንከባበር ለማለት ያክል። አሁን ወሬ አታብዛ። ወይ ደንበሩን እናንኳኳው እንዴ? የት ደምሮ ቤት? አዎ የደመረን ቤት። አንተ ሰውየው ምን ይሁን ምን ሳናቅ እናንኳኳ ምናምን ትላለህ እንዴ? ምን ሊሆን ይችላል? የመረረው ሰው ቢሆንስ ኋላ ማን ያለ ልትል ነው? እና ምን አገባኝ? ቀስቴ እኮ ነኝ። ማንንም አልፈራም። እሱ አንተና እኔ ደግሞ ሁሉንም የምፈራው ሙላ ነኝ። ወይ ሞላ እንደው ምንድን ነው የሚሻለው? አሁን በእናትህ የሆነ ዘዴ መስራት አለብን። ምን አይነት ዘዴ? ምን መሰለህ? እኔ ቱታዬ ልልበስና ማዳበሪያ ልያዝ፣ ለግቡም ለደጉ ማምለጫ ትሆናለች። ከምንድን ነው የምታመልጠው? ምናልባት ሊመጣ ከሚችለው ማለት። አንተ ደግሞ የሆንክ ሽንታም ሽንታም ቀስቴ ሽንት መጣ ሳች ገሸን ሲል ተመጣ። ታዲያ ቆይ ለምንድን ነው የማትነግረኝ? ምኑ ልንገርሽ ጄሪ? ራሳ መምሩ ለምን ቦቸራን እንደጠራው ነው? እኔ እንጃ። እኔ ምንም የማውቀው ነገር የለም። ለምን ታስጨንቀኛለሽ? ቆይ እኔ ግን ስድስተኛው ስሜት የሆነ ነገር ሹክ እያለኝ ነው። ምንድን ነው ሹክ ያለሽ? ለምን እንደሆነ ባላቅም እዮሲ የሆነ ተንኮል ሰርቷል ይለኛል። ልክ ነኝ አይደል ዳጊ? እኔ እንጃ። እኔ አላውቅም። እኔ ግን በጣም እርግጠኛ ነኝ የሆነ ነገር እንደምታውቅ ፊትህ ያስታውቃል። ጄሪ ደግሞ ቆይ ለምንድን ነው የምታስጨንቀኝ? ዳጊ ደግሞ እኔ መች አስጨነቅኩ? በቃ እኔ አላውቅም አልኩሽ አይደል እንዴ? ውይ ቦቸራዬ እንደው አሳዘነኝ። ቦቸራዬ ነው ያልሽው? አዎ ቦቸራዬ ነው ያልኩት። ምን ነው እቺ እኔ ለእሱም ጠቀሚያታለሽ ማለት? አዎ ችግር አለ። የዘንድሮ ሴቶች ድሮም እዚህም እዛም ማለት ልማዳችሁ ነው። ዳጊዬ ግን ለምን ግራ ታጋባኛለህ? ዳጊዬ ነው ያልሽው? አዎ ዳጊዬ ነው ያልኩት። አየሽ ይህ የምትለዋ ፊደል ቦታን ስታገኝ እንዴት እንደሚያምርባት። እንደዛ ነው እንዴ? ገባኝ። ምኑን የገባሽ? ቦቸራዬ ስለምን አይነት እንደቀላ ነው። ወይኔ በማማሙት ጄሪ፣ በማማሙት የትኛው ነው የቀለው? አይ እንደዛ አይነት አቀላል እንኳን አይደለም። እና የትኛው ነው? እሱ እንኳን ይቅርብህ። የምር ግን ቦቼ የሚባረር ከሆነ በጣም ነው የሚያሳዝነኝ። እንዴ ለምንድን ነው የሚያሳዝንሽ? እንዴ እንደው ታዲያ ይበልጥ ደስ ሊልሽ እኮ ነው የሚገባው። እንዴ ለምንድን ነው ደስ የሚለኝ? ምክንያቱም ሁላችሁንም በቁጥጥር ስር ካደረገ በኋላ እኛን ከጨዋታ ውጭ ሊያደርገን ሊበላ እኛን ቺካልባ ሊያደርገን ደፋ። እንዴ ምን ነው? አሃ ዳጊዬ የሆነች ቅናት ቤቴ ሽዋለችብህ እንዴ? የምን ቅናት? እንጃልህ። እኔ የምለው ግን ዳጊ ሄቨን ወዳታል እንዴ? ጄሪ ደግሞ እሷንም ወዳታል እንዴ? ወይ ልፋቴ ወይ ድካሜ፣ እንደው ዝም ብለሽ ደፍ የተባልኩ ሰው። አይ ምን ነው ምን ነው? እኔማ ሽውታህኔ ኮንኩኝ ብዬ ነበር። እስኪ ተይው፣ የሽውቴ ነገርማ መች ለየለት ብለሽ ነው? እና ማናት? እኔ እንጃ። ግን ምናልባት አንቺ ትሆኚ ይሆን እንዴ? በሆነስ ምን ያደርጋል ብለህ ነው? እንዴት? አንተ እንደሆነ ልብሽ አፍቷል። ወዴት? ወደ ሄቨን ነው። አይ እንደሱ እንኳን አይደል ዳጊዬ። እዩዚ የሆነ ተንኮል ሰርቷል አይደለ? ምን ገረኛ? እንግዲህ እዩዚ ሰራውን ተንኮል ነው ያው ልጆት ቦቸራ ምን አቀራረብ እየቀረባት ነው ብሎ በአባቷ ብር ደብዳቤ አስገብቷል። ወይ ዳጊ አመሰግናለሁ። በቃ አሁን ልሄድ ነው። ልትሄጂ ነው? አዎ። ሌላ የምትፈልጊው ነገር የለም? ሌላ የምፈልገው ነገር ካለ እመጣለሁ። እሺ በቃ ቻው ቻው። ጸግዬ እኔ እናት፣ ወይኔ ቆይ ምን ሆነሽ ነው ብቻሽን ቁጭ ያልሽው? አንቺን እየጠበቅኩሽ። ገምቼ ነበር እኮ ደግሞ እንዴት እንደናፈቅሽኝ። ብንከባበር አይሻልም እንዴ?
ቆይ ተናንቀን ነበር እንዴ? አንቺ ስነ ስርዓትሽ ነሽ። ወይኔ ለካ እጅሽ ላይ ቪዲዮ አለ። እኔ እኮ ስልክሽ ሲጠፋ በቃ አብሮ ፎርማት ሆኗል ብዬ ነበረ። ወይኔ ጉዴ። ምን ነው እጄ ላይ ቪዲዮ እንዳለ ትጠረጠራለሽ እንዴ? ጸግዬ እጅሽ ላይ ቪዲዮ ቢኖር ኖሮ ይሄ ሁሉ ነገር ሲፈጠር ዝም አትይም ነበረ። ትናንትና ቤዛና ሄለንን ያደረኳቸውን ረሳሽው? እሷ ምናልባት እሱ በተራ አጋጣሚ እጅሽ ላይ የተገኘ ቮይስ ቢሆንስ? እሱን አሳይሻለሁ። ኧረ እባክሽ ሌላ የለሽም? አሁን ካጠገቤ ዞር በይልኝ። ውይ ጸግዬ ግን በጣም እያሳዘንሽኝ ነው። ሶሲ እንኳን በአቅሟ ወንድሜ ጋር እንዳደርሽ ብላ አስጠነቀቀችሽ አይደለ? እሳይ ደግ አደረገች። ሰሚኛለሽ ጸጋ፣ በቅርቡ ሁሉም ሰው ርቆሽ ብቻሽን የምትሆኝበት ቀን ይመጣል። እሺ አሁን ዞር በይልኝ ካጠገቤ። ዞር በይልኝ ልጅ ጋር ተነሽ እንጂ ፈረሰኛው ድረስ ገና እያንዳንድሽን ባልሰራልሽ እኔ ጸጋ አይደለሁ። ቆይ ይቺ ልጅ እያበደች ነው እንዴ? ወይኔ በፈረሰኛው ወይኔ ሄቨን፣ ይሄ ልጅ ግን የሚባረር ይመስልሻል? እኔ አላውቅም ማርክ። ደግሞ እኮ በእኔ ምክንያት ነው። ቦቼ ቦቼ ቦኪያ፣ ኧረ ቦኪያ ቦቼ አባቢ ምን አለ? ፕሊስ ቦቼ አታስጨንቀን። ምን እንዳለህ ንገረን። ብነግራቸው እኮ ደስ ባለኝ። ኧረ እስኪ ተውኝ ልረጋጋ። ኧረ ቦጌ ንገረኝ፣ የራሱ ጨነቀኝ እኮ። ይኸውላችሁ ልክ እንደገባው አይናቸው ላይ ያደረጉትን መስታየት እንደዚህ ዝቅ አድርገው መረመሩ። ኋላ ምን ሆነ? ኋላማ ፕሊስ ቦቼ ቶሎ ንገረን። ኧረ ገኒ ግን አባትሽ እንዴት ነው የሚያስፈሩት? እንዲህ እኔ ሲሆን እኮ አንጎሌን የሚያወጡ እኮ ነው የሚመስሉት። በጣም አየህ እንዴ? ማየት ቢልሽስ ማየት ነው እንዴ? ኧረ ባጃሌ ወገን ለጥቀ። ከዛማ ተበርከክ ብለው እንደ መርማሪ ፖሊስ እየዞሩኝ እሺ ከዛስ? ከዛማ እንዴ ጠጋ ብለውኝ እንዴ ጥቁር ብለው ሲያዩት የቁጣብኝ ምንም አልቀረኝም። አረግ ምን ደግሞ የምትቀባጥረው? ኧረ ተወኝ፣ እኔ የነበርኩበት ስቃይ የማውቀው እኔ ነኝ። ተሟላስ ምን ተካሄደ? ደግሞ የስቃይ በዛ ላይ ከጠረጴዛቸው ላይ መጣቂ ወረቀት እኮ ነው እንዲህ ብጥቅ አድርገው አመጣው። እንካ አንብበው ያሉኝ እኮ ግፋቸው። እና ነበብከው ወይ ማንበበቴ እኔ ማምራቄ ነው አጣረኝ። እንደው እግዚአብሔር ይስጦት አከበሩኝ ስላቸው ምን ማለት ነው አይሉኝም? እሺ ኧረ ጋሼ ባኮተ እኔ እንኳን ፊደልን ገጣጥም ላንብ ይቅርና ፊደል መለየት የቻልኩት በስንት መከራ ነው። ጋሼ ስላቸው እንዲህ ብለው ስቅስቅ ብለው ዝቅዝቅ ብለው አልቅሰው እራሳቸው አነበቡልኝ። እኔ ምን ቦኬ ወረቀቱ ምንም ይኖራል። ይሄ በግቢያችን ውስጥ ዞር የሚለው ቦቸራ ልጅዎትን እውነቴን ነው እንዲህ ብለው ልጅዎትን የማይሆን አቀራረብ እየቀረባት ነው ብለው እኮ ነው ወሬኞች። እሯ የትኛው ስራ ፈተነው ነው እንደቀላበደው? ኧረ እንጃ ግን ልቤ እንደው አንድ ሰው ጠርጥሯል። ያ ዮሲያስ የሚባለው ነው አይደል? ካዲያ ከሱ ውጭ ማናባት ይሆናል። እና ምን ብለህ አስረዳኸው? እኔ ቦቸራ የዋዛ ሰው መሰልኩሽ እንዴ? ራሳቸው በገዛ አፋቸው ቃል ያስገቡኝን ነገር አስታውሼ ራሴን አዳምኩ። ምንድን ነው የነገርከው? ብቻዋን ስትሆን እቺ ልጅ አጫውታት እንዳይደብረው፣ እውነቴን ነው እንዳይደብራት ሲሉኝ እሱን አስታውሼ ልጆት ብቻዋን ነው የማያት፣ ይደብራታል፣ ጫካ ነው ሁሌ መጣፍ ነው፣ ትንሽ ተሳቅ ብዬ ላዳብራት ነው አልኳቸው። ለቀቁኝ። እሺ ከዛ ምን አለ? ከዛማ የዋሻው ነገር የለም አሉኝ። ኧረ የዋሻውት ነገር የለም ፍጥጥ። አይ ጀግናው የኔ ጀግና ቦቼክስ ፕሮማክስ የኔ ማተኝ እኮ የቆጨኝ ነበር። ደብረ እኔ ቦቸራ የዋዛ ሰው መሰልኩ እንዴ? የዋዛ ሰው እኮ አይደለም። እና ግን ያመነህ ይመስልሃል? እንከት ቆይ ያመኑህ ይመስልሃል ወይ ስትይ ምን ለማለት ነው? አይ ምንም። ምን ነው እንደው ወደ እኔ እንዳንቺ የተደበቀ ጉዳይ ያለን አስመሰልሽው? ቆይ ምንድን ነው የምታወራው? እንጃ ቆይ ምንድን ነው ያወራሁት? እንጃልህ ግን በቃ እኔ አሁን መሄድ አለብኝ። ወዴት? የማገኘው ሰው አለ። ይኸውልሽ ያን አቃጣሪ ዮስዮስን ካገኘሽው ግን ታንተ ውጭ የሚያቃጥር የለም። ቀደደድ ይኸውልህ ለመለካ እንዳይመስለው ብሏል። በይውሽ ለማንኛውም ቦቼ በዚህ ሁኔታ ስላለፈ በጣም ደስ ብሎኛል። ይሁን ተመስገን ነው መድኃኒዓለም አወጣኝ ተረፍኩ። እኔ የምልህ ቦጌ ይቺ ነገር ግን አይነ ውሃ ምንም አላማረኝም። ከጅላለች እንዴ? ማንንም አዎድ ከጅላለች። ነገሩ ይሄ ውበቴ ሴት ይማርካል እየሰባል ግን በትካጅለኝም ይጥራራ አታገኘኝ። ለምን ተብሎ እኔ መሰለኝ ኩብል ወብል እንዲህ እኮ ቢገባህ አባቷ ፊት እንዲህ ተቆረ ብለው ቆመስ ያመጡብህ ሲዞሩ እኮ ነው። እኔ አላምንም ቦቼ ወቦታ መሰወየ የኔ ትርትር ፒስ ነው አላውላምሽ። ሲደብርሽ እኮ ይጨንቀኛል ታውቂያለሽ። አንዳንዴ ምንም ማድረግ አትችልም። ላይፍ እንደዚህ ነች። የልቤ ድራም ግን ላንቺ ብቻ እንደሚመታ ታውቂያለሽ። እሱን እኮ አውቃለሁ። እና ለምን አትረጂኝ? በእርግጠኝነት ከሚኪ ጋር ያወራነውን ነገር ነግሮሃል አይደል? አዎ ነግሮኛል። ስለዚህ በእናትህ አንድ ነገር ላይ ተደጋጋሚ ጊዜ እንድናወራ ታድርግ። ኧረ የኔ ትርትር እኔ እኮ ሰላሜን አጣሁ። ሁሉ ነገር ያለው እኮ በእጅ ነው አቡሻ። በቃ የመጨረሻሽ ውሳኔ ፒያሬ እንድጣላ ነው? አቡሻ ግን አንድ ነገር አስተውለሃል? ምንድን ነው እሱ? እኔን የቀረብከኝ ፒያሬ በደብረ ተፈርሻ ፊት ናት እያልክ ነበር። ማን ነው እንደሱ ያለው? እሱን ተወውና
ይሄ አባባል እንደሚያሳየው ከሆነ አንተ እኔን የቀረብከኝ ሔዋንን ስለሚመስል እንደሆነ ግልጽ ነው። እንዴ እሱ እኮ ለጭውኝ ነው። እሺ ገጠር እያለ ገብሬ የምትባል ቺክ ላይ የሞትክባት ፒያደህን ስለምታስታውስ አይደለም? እንዴ ኧረ በህፃነ ቂርቆስ አያ ሁሉ ነገር ከሔዋን ጋር የተቆራኘ ነው። እውነቱን ንገረኝ ካልከኝ ደግሞ እሷም የሆነ ስሜት እንዳላት በደንብ ነው የማውቀው። እሷ እኮ ሚኪን ወይ ብለዋለች አይደል? እሱን እኮ የመምረጥ ግዴታ ውስጥ ሆነ የወሰነችው ውሳኔ እንደሆነ ነግሬሃለሁ። እሺ እኔ ምን ላድርግ? ይኸውልህ አቡሻ በደንብ ውስጥህን አዳምጠው። የዛኔ ምን ማድረግ እንዳለብህ ትረዳለህ። እሺ ወዴት ነሽ? መሄድ አለብኝ። ወይኔ በጀሪ ሞት ፊቱ ሁላ ግርጥት አለ እኮ ድንጋጤ ነው አይደል? የምን ድንጋጤ ነው? አይ እንግዲህ እዛ ሄቨን አባስ ለፊት ስለቆምክ ነው። ወንድም የቦጋላ እንዳንቺ ቦጋያችን የምትላ ምንድን ነበር? ቦቦታ መሰለሽ እንዴ? እጄ ረዛ ቦቦታ መሰለሽ። ላይ ተረሽ እጄ ሌላ ነገር ሳይከተል ምን ታመጣ? ይኸውልሽ ባትሄጂ እጭኔ ስር ገብቼ ነው እሺ የምመዘልግሽ። እሱ ሲያምር ይቀራል። እሺ አርፈሽ ተቀመጫ በቃ ትነዝንሽ። ለማንኛውም ለዳይሬክተሩ ስላንተና ስለ ኢቨንት ጽፎ የላከውን ሰው ደርሼበታለሁ። እስኪ ማን ደፍሮ ይሙት? ማን ደሙት? እና ማን ነው? እሱንማ ዝም ብዬ አልነግራችሁ። እቺ ጉሬላ የሆነች እና ምን ፈለግሽ? እሺ አንድ ነገር ታደርጋለህ። ምንድን ነው እሱ? ቁምጣና በረባቱ አድርገህ የኔ ነሽ እያልክ ትዘፍንልኛለህ። እቺ እኔ እወዳለሁ ቦቸራ። ለማን ነው የምዘፍነው? ለኔ ነው። ይኸውልሽ እሱ ሲያምርሽ ይቀራል። እሺ እንደዛ ከሆነ እኔም አልነግርህም ማለት ነው። ኧረ ቢያንስ ትእዛዙን ቀይሪልን። እሺ ምን ላደርግላችሁ? ሌላ ደስ ያለሽ ጥሩ። ከማር ዘነብ ውጪ ሌላ ዘፈን ትዘፍኑልኛላችሁ፣ ደግሞ ከጭፈራ ጋር እምዬ ኢትዮጵያ በሉ እንዴ። ለኔ ዘፈኑልኝ እንጂ ለሀገር ዘፈን አልኳችሁ እንዴ? ያለ ወልፊት ሳይሆንም አንድ ሁለት ሶስት የሀገሬ ልጅ ትንሿ በላይ ነይ በወንዙ በደመናው ላይ ነይ በወንዙ በደመናው ላይ በደመናው ላይ ነይ በወንዙ በደመናው ላይ ነይ በወንዙ በደመናው ላይ በያው ንገሪኝ። እነሩ ተጠቀበላ። እሺ ወጪ ወደ ተጠቀበል እንዴ። ወሬውን እንዳጣራሁት ከሆነ ይሄንን ነገር ያደረገው ኢዮስያስ ነው። እስኪ አንዴ ሙች በይ ማን ደሙት? ጎሽ እኔ ቦቸራ እንዴት ቢለቀኝ ነው አላወቀኝም እንዴ? እኔ ቦቸራ ወንድቁና ወይ ቦቻ ቦቻ ቆይ አንተ ምን ለማድረግ እየሞከርክ ነው? ደግሞ ምን አድርኩሽ? ምን እንዳደረግማ ልቦና ያውቀዋል። የኔ እናት የምታወሪው ነገር ምንም እየገባኝ አይደለም። ለምንድን ነው ስለ ቦቼ የማይሆን ነገር ለአባቴ ነገርከው? ስለምን ነው የምታወሪው? ይኸውልህ ኢዮስያስ ደሜን አታፍላው። ውይ እስካሁን አላወኩም ነበር። ደምሽ ይፈላል። ቆይ ግን ለአንተ ይህን ማድረግ ጀብድ ነው እንዴ? የኔ እናት ስለምታወሪው ነገር ምንም አውቀው ነገር የለም። ሄቨን ከቦቸራ ጋር የማይሆን አቀራረብ እየቀረበች ነው ብላ ያቃጠልከው አንተ አይደል? ምንድን ነው የምታወሪው? ብቻ ልሸመጥጥ እንዳይሆን። እንግዲህ የፈለግሽውን ነገር ማለት ትችላለሽ። እኔ ግን በፍጹም እንደዚህ ነገር ውስጥ አልገባም። ገባሽ? የኔ ጁሊየት አሀ በአንተ ቤት ማፌዝ ነው አይደል? ቆይ እንደዚህ አንጨረጨረች ግን የቦቸራ በርዕሰ መምህሩ መፈለግ ነው ወይስ አንቺ መሳም የምታውቁ ነው? ቆይ ዮሲ ቀንተሃል እንዴ? ማ በምን ነው ቀን? ቦቸራን ስለሳምኩት ነው። ማ እኔ? አዎ አንተ። ይኸውልሽ ይበል እኔ መሳም ብፈልግ ሺህ ሴቶች አንጋጋልሻለሁ። ገባሽ? ቤቲን እንደ ሺህ ቆጥረሃት መሆኑ ነው? ከሷ ውጪ ሌላ ሴት አታሳየኝም እያልሽ ነው? እባክህ እሷንም በመከራ እንደሆነ ያስታውቅብሃል። ቆይ ሄቨን ስምሽ ፈልገሻል? አዝናለሁ። እኔ መሳም የምፈልገው ባንተ አይደለም። እና በማን ነው? በቦቸራ። ምን? ተረጋጋ ዮሲ። ምን ነው አይን ቀላል በል እኮ እኔ አይን ይመስለኛል። ይኸውልሽ እንዲህ እንዳላገጥሽ አትቀድም። እሺ አንተም ስላቃጠልክ እኔ ከቦቸራ አርቅም። ገባ? እሺ በጣም ጥሩ። ያኔ ህይወትሽን ሲኦል ነው የማደርገው። እናያለን። እና ወዴት ነው? ለቦቼ ስለማስፈልገው እሱ ጋር መሄድ አለብኝ። ቹቻ ባለፈው የደነስ ነው እዚህ ጋር ነው አይደል? አዎ እዚህ ደነስ ነው። እሺ ታዲያ ሪቢት አለ? እኔ እንጃ። ቆይ እሺ የት ሄዶ ይሆናል? እኔ ምንም አላውቅም። ደግሞ እኮ ስልክ አያነሳም እንዴ? እርግጠኛ ነሽ ግን ስልኩ ይጠራል? ይጠራል ግን አይነሳም። በቃ እኔ እሞክርለታለሁ። ያሬድ ግን ለምን እንደዚህ እንደሚያስጨንቀኝ ምንም አልገባኝም። ቤዚ አንቺ ተረጋግሽ፣ እኔ እየሞከርኩለት ነው። እሺ ቆይ የማይሆን ውሳኔ ወስኖ ቢሆንስ? ምን አይነት ውሳኔ? ማለት ያው ከአባቱ ጋር እኮ ጸብ ላይ ናቸው ምናምን ብዬ ነው። ይሄ ትምህርት ቤት ቀየር ምናምን በተባለው ምክንያት አይዞሽ፣ ምንም ሌላ ነገር ሊፈጠር አይችልም። እኔ እኮ ጨነቀኝ፣ ስልኩም አይነሳም። እሺ አትጨነቂ። እሺ ይጠራል አይደል? ይጠራል ግን አነሳው ብዬሻለሁ እኮ። እኔት መከራ ነው በፈጣሪ። መጣጅሽ። እሺ ትንሽ ነጅ መኪና መጣ እና እንጠብቀው። እዚህ ቆመ። ይሄ ጀማሪ ሹፌር ነው እንዴ? ሰፈሩን እኮ ክላስ በክላክስ አደረገው። ኧረ እኔ ተጠቂ በእናትሽ ጭራሽ ወደኛ ነው የሚመጣው። ይሄ ያሟል እንዴ? እረፍ! ጭራሽ የኛ ጉር ነህ? አዎ የእናንተ ጉድ ነው። ቆይ ያሬድ ምን እያደረክ ነው? መኪና እየነዳሁ። አልገባኝም። ቆይ አንተ ስንት ዓመትህ ነው እንዴ? 17
ታዲያ በ17 ዓመት ከየት ባመጣሁ መንጃ ፍቃድ ነው የምትነዳው? አታስቢ ቤዚ፣ መንጃ ፍቃድ ባይኖረኝም እልል ያልኩሽ። አንተ ያመሃል እንዴ? ብቻ እየተቆጣሽኝ ባልሆነ ድብን አድርጌ ነው የምቆጣ። ኧረ ቹቻ ልጅ አንድ ነገር በያት። ኧረ እባክህ ቤዛ እኮ ያለችው ነገር እውነቷን ነው። እሺ ብትሆንስ ምን አለ አንዳንድ ጊዜ ሰፈር ውስጥ ብለናል። ቆይ አንተ እዚህ ድረስ መተህ ሰፈር ውስጥ ስትል ትንሽ አታፍርም እንዴ? ኧረ ቤዚ ቀለል አድርጊው። ጀስት ሲደብረኝ እኮ ሙዴል ለመቀየር ብዬ እኮ። ወይ ሀብታም ሲደብረው መኪና በመንዳት ማደር ራሱን የሚያዝናናው። ወይኔ ቹቹሻ፣ ይሄን ነገር እኮ ትቼ ነበር። ጀስት ትምህርት ቤት ሆኜ መማር ሲያስጠላኝ ነው እንደዚህ ያደረኩት። ትሰማኛለህ ያሬድ? አሁን ቀጥ ብለህ ሾፌራችሁ ጋር ትደውልና እሱ እየነዳ አብራችሁ ትሄዳላችሁ። እሺ ከዛማ በቃ ቤት ትሄዳላችሁ። ይሄማ በፍጹም አይሆንም። ለምን? ምክንያቱም ሾፌሩ አወቀ ማለት ጋሽ አወቀ ማለት ነው። ጋሼ ካወቀ ደግሞ ያበቃልኛል። የምርን ነው? አዎ ቤዚ የምሬን ነው። ታዲያ እሺ ቆይ ምንድን ነው የሚሻለው? አሁን እሱን ተውትና የመጣሁበትን ጉዳይ ስሙ። ምንድን ነው እሱ? ይሄንማ ነገር ወርጄ ነው። ሄቨን ቦቸራ ባለመባረሩ ግን በጣም ነው ደስ ያለኝ። ታዲያ ይሄን መናገር ለኔ ምን ያስፈልጋል እንዴ? በጣም ነው እንጂ የሚያስፈልገው እኮ። በምን ምክንያት? ምክንያቱም ልጁ የተከሰሰው ካንቺ ጋር በነበረው ግንኙነት ስለሆነ። ቆይ ልጁ ስላሳዘነሽ ነው ወይስ ለምንድን ነው ይሄን እያልሻለሽ? ልጁ ስላሳዘነኝ ነው እንጂ ሌላም ሊሆን ይችላል። እውነት? ሄቨን የምሬን ነው። ከሆነ ጥሩ፣ ግን ብትቺ ቀርበሽ ትሪት ብታደርጊው ጥሩ ነው። አሁንም ስለሚያሳዝንሽ ነው አይደል? አሁና አይ ቤቲ፣ ስታይኝ ግን ሞኝ መስልሻለሁ እንዴ? ምን ማለት ነው? ይሄን የምትይኝ እኮ ለኔም ለቦቼም እንዳላሰብሽ ግልጽ ነው። እና ለማን አስቤ ነው? ለራስሽ። ለራስሽ? አዎ ለራስሽ እኮ። እንዴት? ምክንያቱም ኢዮሲ ከኔ ርቆ እኔና ቦቸራ መቀራረባችንን ትፈልጊያለሽ። አውቀሽብኛል እንዴ? ይሄን ካወኩኝ በጣም ቆይቻለሁ። እሺ እኔ ምን ላደርግ? ቢጨንቀኝ እኮ ነው። አንቺ እኮ ችግርሽ ነገሮችን የምትረጂው በትክክለኛ መንገድ ስላልሆነ ነው። እሺ ቆይ ትክክለኛው መንገድ ምንድን ነው? እኔ ምንም አይነት ተአምር ቢፈጠር ከኢዮሲ ጋር አብሬ ያለው ነው። እሺ ስርስርሽ እንዳይለልህ የምታስገቢውን ነገር ለምን አታቆሚ? እሱን እኔ ፈልጌው ሳይሆን የገዛ ባህሪው ያሳደረበት ተጽዕኖ ነው። እሺ ምን ላድርግ? እሱን አላውቅም፣ ግን ደግሞ ከዚህ በኋላ እየተከተልሽ መቀባጠሪውን ነገር ታቆሚያለሽ። እያስፈራራሽኝ ነው እንዴ? እያስጠነቀቅኩሽ ነው። ይሄን ካላደረግሽ ግን እኔና አንቺ መሀል ትልቅ ጦርነት ይፈጠራል። ምን አይነት ጦርነት? ለጊዜው ስም አላወጣሁለትም፣ ደግሞ ብቻ የሚሄድ ስለምፈልግ እንዳትከተኝ። ሄቨን መናገር አልፈለግሽም እንጂ በውስጥሽ ኢዮሲ እንዳፈቀርሽ እርግጠኛ ነኝ። እኔ ደግሞ ማን እንደሆነ ካሳይሻለሁ። ስለዚህ በቃ ሁለታችሁ መኪና ውስጥ ገቡና እንሂድ። እኔ ነው መሸሻሉ። እንዴት ብቻ ምን ነው ችግር አለው? ያሬድ በእናትህ እየቀለድኩ ነው በላይ። ቤዚሙ ጨርቀለ። ኧረ ያሬድ ረስቶ ሊሆን ይችላል። አሁን እኮ ቀለድክ። እንዴ ምን ሆናችሁ ነው? የምርሽ ብቻ ምን ሆነሽ ነው? ኧረ እባክህ እንዴት ነው እኛ አንተ የምንነዳው መኪና ውስጥ አምነን የምንገባው? እንዴት ብቻ ቆይ ችግር አለው እንዴ? አዋለሁ። አንተስ ታስበው ራሱ እንዴት ነው አንተ የምንነዳው መኪና ውስጥ እኛ ገብተን የምንሄደው? ምን ችግር አለው? ችግሩማ እኛ ባንተ እምነት ስለሌለን ነው። ቤዚሙ ጎበዝ ሹፌር እኮ ነው። ያሬድ የፈለገ ቢሆን እኔ አልሰማህም። እሺ አራጆች አንቺ እንኳን ተረጂ። ያሬዶ በጣም አዝናለሁ። እስከዛሬ ድረስ ነፍ ነገር ተረድቼ ቆይቻለሁ። እቺን ግን ብቻ አልገባም ያልሽ እንደው? አዎ አንገባም። እንደዚህ ከሆነ ጋሽ የምትመኑ ውሳኔ ነው መወሰን። የምን ውሳኔ? አይናችሁ ላይ ይሄ መኪና ውስጥ ከዛ ገንብ ጋጋጫዋለሁ። ከዛ ሻብ ይገባል። አንተ ጃማል እንዴ? አዎ ያመኛል። ካመ መኪናን ወጣ። ቹቻ እንደው በፈረሰኛው እሺ በይ። አንተ ምን አይነቱ መጅኑን ነህ? ቆይ ለምንድን ነው በፈረሰኛው የምታስረኝ? እሺ እንዴት ይኖ? ኧረ እባክህ እሺ ብዬ እዚህ መኪና ውስጥ ገብቼ ከአንተ ጋር አብሬ ብሞትስ? ቹቻ ኧረ ስለመሞት ነው የምታወሪው? ደነዝ ነሽ ያሬድ። ግን አዎ ነኝ ያሬድ። እኔ ተሳስተህ አንድ ነገር እንዳትለኝ እሺ? ቤዚ ባባትሽ ይሁን ደረቅ እንከፍ ነህ። እሺ አውቃለሁ። አንተ ልጅ ግን ምን እንደማደርግህ አላውቅም። እኔም አላውቅም። እሺ ናቅፈው ኳቹ እንጂ አኛው። እሺ በምን ልክፈቱ ይሄንን? አይ ቹቻ ይኸው እንዴ ቤዚ ታዲያ ቤዚ ያምጣ ነው። አዩ ቤዚ ቦርሳሽን አምጪ። ሰፊ ነው ብትይ ያሬድ ንዳው። ቆይ ያሬድ ቀበቶ የት አለ? ያው ቹቻ እሱ ጋር ልልሽ ታዲያ። ቹቹሻ ነገ የትራፊክ አደጋ ዘገባ መሆናችን ነው። እሺ አይ እናቴ እንደው ብቻሽን ምን እንደሚሻልሽ። ቤዚቲ እኔስ ሚቲቲ ያላሳዳጊ መቅረቷ ነው የሚያሳዝነኝ። ያሬድ ግን ቀስ እያልክ ነው እሺ እንትነዳው። እሺ ቤዚ ቀስ እያልኩ ሁለት ነው ሶስት ነው ያለው። አይሆንም እና በአንድ ንዳው። ያሬዶ እንደውም ከቻልክ ይኸውልህ በግማሽ ብታደርገው ደስ ይለኛል። እሺ በቃ ቀስ እያልኩ እንዳለው ሻቀበት መለማ ተሻለ። የመኪናውንማ ይኸው አስሬዋለሁ። ምን አለ እንደው ቀስቴን ይዤው በመጣው ኑሮ። ቤዚ ሳሰሽ አስሬዋለሁ። ያሬዶ እኔ አባት ቀስ እያልክ ንዳ። እሺ እሺ ቹቻ ቀስ እያልኩ ነው ያለው። ቤዚ ሙዚቃ ልጋብዝሽ እንዴ? ያሬድ በእናትህ እኔን አትይኝ። ዝም ብለህ መንገድን እያየህ ንዳ በቃ። እሺ ቤዚ
ተጋ ያማን እንዴ ምን አትጮሃል? አንቺስ ምን አትጮሻል? እኔማ ደንግጬ ነው። እኔም ደንግጬ ነው። ሲጀመር ማን ከኋላ የመተጮብኝ አለ? እኔ እኮ ልቀልድ ብዬ ነው። አንተም ብሎ ቀልደኛ ባልጠፋ ቀልድ ሰውን ከኋላ መተው ማስደንገጥ ምን የሚሉት ቀልድ ነው? ብቻ በእኔ የቀለድሽ እንደሆነ አዎ አንተ ላይ ነው። ምን አባል ታመጣ ነው? አዎ ነው። ምን ታመጣለህ? በጣም ጥሩ። እንደውም ንስሓ ግቢ ሰው ለግሽ ነበር ትችዋለሁ። ምን ዘዴ የምርህን ነው? ይሁንና አትፈይ ፕሊዝ ዘዴ ይቅርታ። የምር ንስሓ ግቢ የሚለኝን ሰው አንተ ታውቀዋለህ? አውቀዋለሁ ተባልሻለህ እንዴ? ምንድን ነው የምደጋግም? በእናትህ ንገረኝ። እንደውም አልነግርሽም። እንዴ ለምን? ምክንያቱም አናደሽኛል። እሺ የፈለግከውን ቅጣኝ። ምን ልቅጣሽ? አንተ ደስ ያለ ከፈለግ ብርም ልከፍልህ እችላለሁ። ስንት ትከፍያለሽ? ስንት ልክፈልህ? እንደውም ብር ቆርቶ ለምን ሌላ ቅጣት አልቀጣሽም? አንተ ደስ ያለህን ቅጣት ቅጣኝ። እርግጠኛ ነሽ? አዎ። በጣም ጥሩ። እንደዛ ከሆነ አሁን እግሬ ስር ትወድቂና ዘሌ ሙሉ ስላስኩብህ ይቅርታ ትያለሽ። ይሄንን እንኳን አላደርገውም። እሺ እንግዲያውስ የራስሽ ጉዳይ። ይሄ ብሽቅ ዘሌ ዘላለም ደግሞ ምን ቀረሽ? በእናትህ ዘሌ በሌላ ቅጣት ቀይርልኝ። አልቀይርልሽም። ለምን? ምክንያቱም ሰው እግር ማስወደቅ ስራ ስለሆነ። እሺ እላለሁ። ፈጠን በይ ዘሌ። ሙድ ስለያዝኩብህ በጣም ይቅርታ። ሁለተኛ የለመደኝ። ይቅር ብዬሻለሁ። ተነሽ። እሺ ማን ነው ንስሓ ግቢ የሚለኝ ንገረኛ። ጋጋ። ምን ጋጋ? አንተ ብሽቅ እንደዚህ እኔ ላይ ሙድ እንደያዝክ የምትቀር መስሎሃል? ያቤት እብድ እንደሆንክ ግን ታውቃለህ አይደል? አላውቅም። አንቺን ካፈቀርኩ በኋላ ግን ይሄን ማላውቀው ለቴ ከውስጥ ፍቅር ተሰማ። እኔ እኮ ይሄንን ያሬድ ፈጽሞ አላውቀውም። እኔም አላውቀው። እድሜ ላንቺ ያው አስተዋወቅሽ። ግን ያሬድ እያደረግን ያለነው ነገር ትክክል ነው? ቤዚ ደግሞ ምን አደረገ? ያሬድ እኔ እኮ ለማሚ ቃል የገባሁላት አንተ እንደግሜ እንደማላገኝህ ነበር። ቤዚ ምን አለ ዛሬ እንኳን ችግሮቻችን ወስተን ሌላ ወሬ ብናወራ? እሺ ምን አይነት ወሬ ነው? የፍቅር ወሬ? ያሬድ እኔ እኮ እንደዚህ አይነት ነገር አላውቅበትም። እንደማታውቂ እኮ ቃል። ታዲያ ምን አድርጊ ነው የምትለኝ እንዴ? ምን አለ ቢያንስ ብታጉርሺ። ማ እኔ ነው? ሌላ ማን ሊሆን ይችላል? የሆንክኝ ከፍና። እሺ አውቃለሁ። አይ ቤዚቲ ለመጎራረስም ደርሰሻል። እንደው ዝም ብለሽ እኮ ነው የምትፈነጪው እንጂ ያሬድ ፍቅር እንደው ባ ነው ያንዘረዘረሽ። ያሬድ ግን ይመች። አይ ቀስቴ እርሜ ልኬን ፎንቄ እያልክ ያጃጃልከኝ እየቆጨኝ ነው። ወይኔ ቆይ እንደው እዚህ አርፌ እንድትቀመጥ ካደረኩ ሄሎ ፎንቄ። አንተ ለመሆኑ ግን እንዴት ነህ? አለሁልሽ። ቆይ ደግሞ ምንሽን ማነጋገርሽ? ምን ሆነብህ? እያረጋሽን መሰልሽኝ። ምን ላርግ? ቅናት ውስጥ ግብግብ ቢያደርገኝ ነዋ። ቆይ ደግሞ በማን ይቀናሽው? በቤዛና በያሬድ። እንዴት? እንደው ስሞትልህ እስኪ አሁን የት እንዳለው ገምት። የት ነው ያለሽው? ይኸውልህ ምን የመሰለ መኪና ውስጥ ጋቢና ቁጭ ብዬ ክሬም እየላስኩ ቸኮሌት እየበላው ነው። ምን? የማን መኪና ውስጥ? አይዞህ እሺ ቀሴ፣ የሹገሮቹ አይደለም። እና ታዲያ የማን ነው? ያሬድ መኪና ይዞ ቤዛን ሰርፕራይዝ ሲያደርጋት እኔ አንተ ፎንቃ ደግሞ ተለጣፊ ሆኜ ነው። የምርሽ ነው? አዎ የምሬን ነው። ግን ፎንቄ እስቲ ስሞትልህ እንደው ስቀበር አፈርሶንልህ አንድ ቀን እንኳን እንደው በፈረስ ጋር ያዝናናኝ። እኔ ቀስቴ ላንቺ ፈረስ ጋሪ? ምን ነው እሱም ተወደደብህ? አረ እንደው ምን በመሰለ መኪና ነው ማዝናናሽ። አይ ፎንቄ በሽቦ መኪና ነው የምታዝናናኝ? አይ በካርቶን። አንተ ራሱ የሆንክ ካርቶን ነሽ። ቻው በቃ። እንዴ ፎንቄ ሰዓት ነድሽ ነው እንዴ ሰው ምትይ? ጢንዚ ዘይ እንደፈሽ ደፋር ደግሞ ንደፍኝ ይላል እንዴ? አላወቀኝ። አይ ያሬድ አይበቃም? ማለት ትንሽ እንኳን በቆየ ቁጥር ደግሞ ማሚ ሌላ ነገር ነው የሚመስላት። ይገባኛል። ቤዚ ልምጣ እንዴ? ነይ ትሻጊ። ብቻ እንዳትመጪ። አዝናለሁ ያሬዶ። እሺ እኔ ቤዚ የምትለኝን ነገር ነው የምሰማው። ትንሽ ችግር አለ።
ለዘይ ነው ደረቀ ስራ ይበናትሽ አንቺ ቹቻ በዛው ደረሻ መጪም እንዴ ኧረ ቹቻ ምን እሺ ነው ያሬዶ ሰገጤ ሆንኩ አይደለ ያውም ድርብ ሰገጤ ነው እንግዲህ ምንም ማድረግ አልችልም ግን ሳችሁ እቺ ነገር የጠገባችሁ ይመስለኛል አዎ ጠግበናል በቃ እቺኛውን ለሚጤጤ ልውሰድላት ይሄንን ደግሞ እኔ ልብላ ለሚጤጤ ይሄንንም ጨምረሽ ሰጅላት ቹቻ እቺ ግን ትውሳችን ትውታንሽ እሷ ጸዴ ሀሳብ ግን ኢንስታግራም ላይም ቴሌግራም ላይም ፖስት አይደረግ አላረገውም እሺ አንቺ ምን ትሰሪያለሽ እሺ መኖር አለብኝ ኧረ በሰላምሽ በእናትሽ ቹቻ ኧረ በእናትሽ ቹቻ አላቀበኝ ተቀያት ተነሽ አንተ ጠጋ በል ጠጋ አይኗን ያት እሺ ጠጋ ኧረ በእናትሽ ቹቻ ትንሽ ራቅ በይ አጠገባችን እኮ ነው ያለሽው እሺ እንዴ ፈጋግ እስቲ ትንሽ እስቲ ቋንዴ በስመ አብ ታዲያ እንዲህ ልበል አይደል ሰምአም ስማርት ነሽ ለዚህ ነው እንደዚህ ተንከባለይ ነበር ማለት ነው ስለማይፖስት አሪፍ ነው አንዴ ዱቻ ትንሽ እቃዎችን ሰብስቢ የሚጥጠኝ ያስረግጣች ግመት እንደምመሰገን አመሰግናለሁ ሻሪድ በጣም ነው የማመሰግነው ሻሪድ ይሄ ቹቻ ግን በዚህ አይመችም አግዘ ታው ግን ቦች የሚነገርን ነገር ስማ ምንድነው ተነግሮኝ አልሰማም ያልኩት ጉዳይ እስኪ ንገሪኝ ምንድነው ከዛች ልጅ ጋር አትነካካ ተባልክ አይደል እኔስ መቼ ነካዋት እሷስ መቼ ነካች መቼ ተነካካን የሎሲንካ የሚነካ ነገር ንክት ያርግ ወይ ቦቸራ እና እኔና ቡሻንን ሄደን የነካናት ኧረ በመድኃኒዓለም ምን እንት አው ያላሰብኩትን ነገር እያሳሰባችሁ ነው ቆይ አንተ ልጅ ምንድነው የምታፈለው ሲጀመር እኔ እሷን የቀረብኳት ሻይ ብይ ቋቀር ጠጭ ብዬ ነው ቆቀር ቢ ሻይ ጠጭ አይደል አንተ ደግሞ ሙርት ይዛለህ እንዴ አንተ ራሱ ሙርት ይዛለህ እንዴ ውር ነው ውር ቢመረው የት ይደርሳል አለች አያቴ ምን አይነት ቦቸራ ግን እኔ ነበር አልፈልግም ከዛ ትምህርት ቤት ተው ቦቸራ አረፍተው እሺ አሁን ማን ተጫራለህ አለ አንተ እኮ ጦስህ ብዙ ነው ጦሰኛ እኮ ነህ አንተ ባንተ የመጣ ነገር እኛም መንካቱ ይቀራል ኧረ እባካችሁ አታዙ ግን እንደውም ከአባቷ ጋር ተመቻችተናል ጋሼ ጥሩ ሰው ናቸው ያው ሚኪ ይሄ ልጅ የሆነ ነገር ብታደርገው ይሻላል ያው የሆነ ነገር ካላረከው መስሪያችን በሱ ነው እሺ አሁን ምን አድርገህ ነው የምትሉኝ እንደው በመድኃኒዓለም አንተ ይሄ ልጅ እኮ እኛ ህይወት ላይ ዘራ የሆነ ልጅ እኮ ነው ኧረ ተው አንተ ከዚህ ቼቨን ከምትባል ልጅ ጋር አራክ አልችልም ለምን ሲባል ምክንያቱም በአራት ነጥብ በስምምነት የደረስንበት እሷም እንደ ወንድም ማለት እኔም እንደ እህቴ ላያት አልችልም መራቅ እኔ ምን ቦቸራ እቺን ትርታ የምትላት ልጅ ፎረገትካት በቃ ፎረገትካት ምን እሺ ነሱ ደግሞ እኮ ድፍረቱ በዚህ ጭንቅላት እኮ ነው ያቺን የመሰለሽ ቆንጆ ካላሰማመስኩ የሚለው ይሄ ደነስ እሰይ ደግ አደረኩ አንተ አለ አይደል እንደ የጭንቅላትን ይዘህ ይሉን ያሰመጥክ አሁን አጭርና ግልጽ የሆነ ጥያቄ ነው የምጠይቅህ ትመልሳለህ ይኸውልህ ሄቨን ጋር ያለን ነገር ትፈታለህ አልፈታም አልፈታም ነው አዎ ነው ሁለተኛ አታውቅኝም አላውቅም እሺ ጭራሽ ጠበኛለህ ይሄ ባንዳ ለነገሩ መልኩም እኮ ይጣሊያን እኮ ይሄ ወራይ አየሁ ሚኪ አቡሽ ግን በጣም ክፉ ሰው ነው አይደል አዎ ነው ጥሎ ሄደ አይደል አዎ ነው እንጂ እንዴ ይሄ ብሎ መመካከር ሲገባ የራስ ጉዳይ ብሎ ትቶ መሄድ አሁን ይሄ ባንዳ ያስብለ ወራሪ አይደል ድሮም እኮ ሜዳ ላይ እውነቴን ነው ይሄ ልጅ መለወጥ አለበት መኖር አለበት ብለህ ያነሳኝ ወንድሜ አንተ እኮ ነህ ከሜዳ ይኸውልህ ቦቸራ እኝኝኝ ማለት እንታው በቃ እንዴ እኔ እንዳንተ ደደቦኝ መቅረት አልፈልግም ትምህርት ቤት መባረር አልፈልግም አሰማም ከዚህች ልጅ እራቅ አለበለዚያ አታውቅኝም አላውቅህም ምን የምርህ ነው አዎ ነው ኧረ እባክህ እንደዚህ የሚባል ነገርማ የለም አዎ የምሬን ነው የራስህ ጉዳይ ያንተ ችግር የኔ ችግር ደግሞ ያንተ ደግሞ የኔ ነው እሺ እና ምን ይሁን እና ምን ውስጥ ነው ያለሁት አንተ እኮ ምንም ችግር ውስጥ አልገባህም ፍልፍል እያልክ እኮ ነው ያለኸው እኔ ቦቸራ ደግሞ ደህና ስም እንዳለው ለገገ ትላለህ አይደል አዎ አንተ ቦቸራ ይሄን ነገር የማታቆም ከሆነ እኔ ትምህርቴን መማር ፈልጋለሁ ሰማኝ ደሱ እኮ ገብቶኛል እሺ እንዴት አድርጌ ነው የማቆመው እንዴት ማርጋ አቁመው እንዴት አባ ነው የማታቆመው እኔ እኮ ከእሷ ጋር ምንም የተለየ ሌላ ጭው የለኝም እኮ ግን ይኸውልህ ቀስ በቀስ የሆነ ነገር ሊፈጠር ይችላል ገባህ እና ወይኔ እሷን ፍታት በቃ እሷን ማትፈታት ከሆነ እኛን ፍታት የኔ ወንድ የሰው ልጅ ሊተባበር የሚችለው ማድረግ እስከሚችለው ድረስ ብቻ ምን እያልክ ነው ይኸው ሰውየውን እናገኛለን ብለህ ቀንም ሙሉ እዚህ ጠገረርከኝ ግን የለም ሰዎች ትንሽ ብቻ እንታገስ ከፈለክ አንተ መታገስ ትችላለህ አንተ ደግሞ በቃ የምነግርህ ነገር ስማ በቃ አልሰማም እንዴ እኔ እኮ ከሀገር የወጣሁት ሰርች ልለወጥ እንጂ የሰው ብር ላይ ተቀምጬ ልውል አይደለም ታዲያ ከፍዬ ካደል እንዴ የከፈልከኝ እኮ ለ2 ሰዓት ነው እና እዚህ ቦታ ከተቀመጥን ይኸው 3 ሰዓት ከ14 ደቂቃ ይሄ ማለት ከተዋዋልንበት 1 ሰዓት ከ14 ደቂቃ ትርፋለህ ማለት ነው እኔ ደግሞ ለጓደኝነታችን ብዬ መርቅ ይላሉ በቃኝ ከዚህ በኋላ ቢንጎ ምንድነው አቴው ምን ሰውየው ግቢ እኮ ተከፈተ ታገስ ብዬ ነበር እኮ ልፋታችን ፍሬ አፈር ቆያየው ሰውየው
አንተ ምን አይነት ሰው ነው?